ኢትዮጵያ በታሪኳ አይታው በማታውቀው የታሪክ አጋጣሚ ላይ ትገኛለች። በአንድ በኩል ተወደደም ተጠላም ተዘግቶብን አንኖርም የሚል የኩራትና የሉዓላዊነት ድምጽ ከሐዋሳ ምድር እስከ ቀይ ባህር ዳርቻ እያስተጋባ ነው። በሌላ በኩል ደግሞ የኢትዮጵያን ትንሣኤ ለመቀልበስ ቆርጠው የተነሱ ታሪካዊ ጠላቶች ከውስጥ ባንዳዎች ጋር በማበር የጥፋት ድግስ እየደገሱ ይገኛሉ። ከምጽዋ ባህር ዳርቻ የጀመረው የክብር ስድብ በሐዋሳው የንጋት ኮማንዶዎች ብርቱ ክንድ ምን ምላሽ አገኘ? የሳውዲ አረቢያ ዲፕሎማቶች ከአስመራ ወደ አዲስ አበባ የሚያደርጉት ተደጋጋሚ መመላለስ ለቀጣናው ሰላም ነው ወይስ አዲስ የሴራ ድር እየተጎነጎነ ነው? ዝርዝሩን በሰዓቱ እናስደምጣችኋለን። ተወደደም ተጠላም ተዘግቶብን አንኖርም። ይህ መልእክት ለኤርትራና ለግብጽ ግልጽ ማስጠንቀቂያ ነው። ክብርት ኢትዮጵያ ዛሬም እንደ ትናንቱ በልጆቿ ወኔ ታፍራና ተከብራ ለመኖር ቆርጣ ተነስታለች። ባለፈው ሳምንት በምጽዋ ባህር ዳርቻ የኢትዮጵያን ክብር ለመንካት የታሪካዊ መሪዎቻችንን ምስል በመርገጥ የቀይ ባህር ጥያቄ አይታሰብ ያሉ አካላት ከሐዋሳ ምድር የሚገጥማቸውን አይነት ምላሽ የሚገጥማቸው አልመሰላቸውም ነበር። የልዩ ዘመቻ እዝ 44ኛ ዙር የንጋት ኮማንዶዎች እያስመረቀ ለመላው ዓለም ያስተላለፈው መልእክት አንድ ነው። ተወደደም ተጠላም ተዘግቶብን አንኖርም። የኤርትራ መንግስት በምጽዋ በዓል ላይ የኢትዮጵያን ሰንደቅ ዓላማና መሪዎች በማውረድ የጀመረው የትንኮሳ ድራማ የኢትዮጵያን የህልውና ጥያቄ ለማፈን የታለመ ነው። ግብጽን የመሰሉ ታሪካዊ ጠላቶችን በማሰለፍ የሀገር ውስጥ ባንዳዎችን በማስታጠቅና በድንበር አካባቢ የጦር አዝማሚያ በማሳየት ኢትዮጵያን ለማንበርከክ ቢሞክር የኢትዮጵያ ምላሽ ግን በዲፕሎማሲ ትዕግስት የታጀበ ብርቱ ክንድ ሆኖ ቀጥሏል። ኢትዮጵያ ለሰላም እጇን ብትዘረጋም ትዕግስቷ ግን የፍርሃት ውጤት እንዳልሆነ ዛሬ የታየው የኮማንዶች ዝግጅት በቂ ማረጋገጫ ነው። ተዘግቶብን አንኖርም የሚለው መሪ ቃል ዝም ብሎ የተወረወረ ሳይሆን 120 ሚሊዮን ህዝብ የልብ ትርታና የማይቀለበስ የባህር በር ፍለጋ ጉዞ ማሳያ ነው። ሌላኛው የምንመለከተው መረጃ ነው። ከዚሁ ከቀይ ባህር ዙሪያ ሌሎች አስደንጋጭ መረጃዎችን በመውጣት ላይ ናቸው። የቀጣናው ፖለቲካ ትኩሳት ጣሪያ ነክቷል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስተር ከአስመራ ቀጥታ ወደ አዲስ አበባ ገብተዋል። ባለፈው ሳምንት አስመራ ላይ ከፕሬዝዳንት ኢሳያስ አፈወርቂ ጋር የመከሩት ሚኒስተሩ ረፋዱን ከአዲሱ የኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቲሞስ ጋር ተቀምጠዋል። የጉብኝት ተራ ዲፕሎማሲያዊ ዝውውር አይደለም። በአንድ ወር ውስጥ አዲስ አበባና ሪያድ ለሶስተኛ ጊዜ ተገናኝተዋል። ምን እየተሰነጠቀ ነው? ሳውዲ በአፍሪካ ቀንድ ምን እየፈለገች ነው? ኢትዮጵያስ በዚህ መሃል ጥቅሟን እንዴት እያስጠበቀች ነው? ጤና ይስጥልን ውድ አድማጮቻችን፣ አያት ዴይሊዎች ነን። የእናንተው ተቀዳሚ የመረጃ ምንጭ ሆነውን ቻናላችንን ትኩስ ወቅታዊና አዳዲስ መረጃዎችን ለዛ ባለው አቀራረብ ወደ እናንተ ማድረሱን ቀጥሏል። ተደራሽነታችንን እናሰፋ ዘንድ ሼርና ላይክ እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ወደ ዝርዝር መረጃዎቹ እንለፍ። ኢትዮጵያ በታሪኳ አይታው ታውቃው የታሪክ አጋጣሚ ላይ ትገኛለች። በአንድ በኩል ተወደደም ተጠላም ተዘግቶብን አንኖርም የሚል የኩራትና የሉዓላዊነት ድምጽ ከሐዋሳ ምድር እስከ ቀይ ባህር ዳርቻ እያስተጋባ ነው። በሌላ በኩል ደግሞ የኢትዮጵያ ትንሣኤን ለመቀልበስ ቆርጠው የተነሱ ታሪካዊ ጠላቶች ከውስጥ ባንዳዎች ጋር በማበር የጥፋት ድግስ እየደገሱ ይገኛሉ። ከምጽዋ ባህር ዳርቻ የጀመረው የክብር ስድብ በሐዋሳው የንጋት ኮማንዶዎች ብርቱ ክንድ ምን ምላሽ አገኘ? የሳውዲ አረቢያ ዲፕሎማቶች ከአስመራ ወደ አዲስ አበባ የሚያደርጉት ተደጋጋሚ መመላለስ ለቀጣናው ሰላም ነው ወይስ አዲስ የሴራ ድር እየተጎነጎነ ነው? በጣም የሚያስደነግጠው ግን ትናንት እርስ በእርስ ሲፋጁ የነበሩ የውስጥ ኃይሎች ዛሬ ከሱዳን ጀነራል አልቡርሃን ጋር በአንድ ጠረጴዛ ዙሪያ ተቀምጠዋል። ለምን ተቀመጡ? ሀገርን የማፍረስ ሴራው እስከምን ድረስ ዘልቋል? እንዳስሰዋለን። 120 ሚሊዮን ህዝብ ቁጣ፣ የጀግናው መከላከያ ሰራዊት ዝግጁነትና በዲፕሎማሲው መድረክ እየተካሄደ ያለው እልህ አስጨራሽ ትግል ሁሉንም ይዘንላችሁ ቀርበናል። ትዕግስትን እንደ ፍርሃት፣ ዝምታን እንደ ሽንፈት የቆጠሩት የባህር በር ጠላቶች ዛሬ የጠበቁት አልሆነም። ባለፈው ሳምንት ምጽዋ ባህር ዳርቻ የኢትዮጵያን ክብርና የታሪክ መሪዎቻችንን ምስል በጫማዎቻቸው የረገጡ አካላት የ120 ሚሊዮን ህዝብን ቁጣ ቀስቅሰዋል። ነገር ግን ኢትዮጵያ ምላሿን የሰጠችው በቃላት ሳይሆን በክንድ ነው። ከሐዋሳ ምድር ከልዩ ዘመቻ እዝ 65ኛ ዓመት የምስረታ በዓል የተላለፈውና መላው ዓለምን ያስደነገጠው ያ ባነር ምን ይላል? ተወደደም ተጠላም ተዘግቶብን አንኖርም። ይህ መልእክት ለኤርትራና ለግብጽ ግልጽ ማስጠንቀቂያ ነው። ክብርት ኢትዮጵያ ዛሬም እንደ ትናንቱ በልጆቿ
በዜጎቿ ወኔ ታፍራና ተከብራ ለመኖር ቆርጣ ተነስታለች። ባለፈው ሳምንት በምጽዋ ባህር ዳርቻ የኢትዮጵያን ክብር ለመንካት የታሪካዊ መሪዎቻችንን ምስል በመርገጥ የቀይ ባህር ጥያቄ አይታሰብም ያሉ አካላት ከሐዋሳ ምድር የሚገጥማቸውን አይነት ምላሽ የሚገጥማቸው አልመሰላቸውም ነበር። የልዩ ዘመቻ እዝ 44ኛ ዙር የንጋት ኮማንዶዎች እያስመረቀ ለመላው ዓለም ያስተላለፈው መልእክት አንድ ነው። ተወደደም ተጠላም ተዘግቶብን አንኖርም። የኤርትራ መንግስት በምጽዋ በዓል ላይ የኢትዮጵያን ሰንደቅ ዓላማና መሪዎች በማዋረድ የጀመረው ትንኮሳ ድራማ የኢትዮጵያን የህልውና ጥያቄ ለማፈን የታለመ ነበር። ግብጽን የመሰሉ ታሪካዊ ጠላቶችን በማሰለፍ የሀገር ውስጥ ባንዳዎችን በማስታጠቅና በድንበር አካባቢ የጦር አዝማሚያ በማሳየት ኢትዮጵያን ለማንበርከክ ቢሞከርም የኢትዮጵያ ምላሽ ግን በዲፕሎማሲው ትዕግስት የታጀበ ብርቱ ክንድ ሆኖ ቀጥሏል። ኢትዮጵያ ለሰላም እጇን ብትዘረጋም ትዕግስቷ ግን የፍርሃት ውጤት እንዳልሆነ ዛሬ የታየው የኮማንዶዎች ዝግጅት በቂ ማረጋገጫ ነው። ተዘግቶብን አንኖርም የሚለው መሪ ቃል ዝም ብሎ የተወረወረ ሳይሆን የ120 ሚሊዮን ህዝብ የልብ ትርታና የማይቀለበስ የባህር በር ፍለጋ ጉዞ ማሳያ ነው። 44ኛው ዙር የንጋት ኮማንዶዎች እነዚህ ጀግኖች በምድር በአየርና በባህር ማንኛውም የጠላት ሴራ ለማክሸፍ በሚያስችል ብቃት የሰለጠኑ ናቸው። ኢትዮጵያና ግብጽ የጦር ስልጠና በመስጠትና በውክልና ጦርነት ኢትዮጵያን ለማተራመስ ቢጠሩም የኢትዮጵያ መከላከያ ሰራዊት ግን በአፍሪካ ቀዳሚነቱን በላቀ ሰው ኃይልና ዘመናዊ ትጥቅ እያረጋገጠ ይገኛል። ሰራዊቱ እያሳየ ያለው ዝግጅት እኛ ዝግጁ ነን እናንተስ የሚል የጦር ሜዳ ጥሪ ይመስላል። ኢትዮጵያ የማንንም ሀገር ሉዓላዊነት ላይ የመጋፋት ፍላጎት የላትም። ነገር ግን በታሪክ አጋጣሚ የተነጠቀችውን መብቷን ለማስመለስ ማንም ኃይል እንዲያቆማት አትፈቅድም። የልዩ ዘመቻ እዝ ያስተላለፈው መልእክት ግልጽ ነው። የኢትዮጵያ ትንሳኤ የሚጀምረው በቀይ ባህር ዳርቻ ነው። ከዚሁ ከቀይ ባህር ዙሪያ ሌሎች አስደንጋጭ መረጃዎችን በመውጣት ላይ ናቸው። የቀጣናው ፖለቲካ ትኩሳት ጣሪያ ነክቷል። የሳውዲ አረቢያው ምክትል የውጭ ጉዳይ ሚኒስተር ከአስመራ ቀጥታ አዲስ አበባ ገብተዋል። ባለፈው ሳምንት አስመራ ላይ ከፕሬዝዳንት ኢሳያስ አፈወርቂ ጋር የመከሩት ሚኒስተሩ ረፋዱን ከአዲሱ የኢትዮጵያ የውጭ ጉዳይ ሚኒስተር ዶክተር ጌዲዮን ጢሞቴዎስ ጋር ተቀምጠዋል። ይህ ጉብኝት ተራ ዲፕሎማሲያዊ ዝውውር አይደለም። በአንድ ወር ውስጥ አዲስ አበባና ሪያድ ለሶስተኛ ጊዜ ተገናኝተዋል። ሳውዲ በአፍሪካ ቀንድ ምን እየፈለገች ነው? ኢትዮጵያስ በዚህ መሃል ጥቅሟን እንዴት እያስጠበቀች ነው? እስቲ ክስተቶቹን በቅደም ተከተል እናያቸው። መጀመሪያ ዶክተር ጌዲዮን ወደ ሪያድ አቅንተው ከጂዳ ሚኒስተሮች ጋር መከሩ። ቀጥሎም የሳውዲ ዋና የውጭ ጉዳይ ሚኒስተር አዲስ አበባ ድረስ መጥተው ከጠቅላይ ሚኒስተር ዶክተር አብይ አህመድ ጋር ተወያዩ። አሁን ደግሞ ከአስመራ የተመለሱት ምክትል ሚኒስተሩ አዲስ አበባ ገብተዋል። ይህ የሚያሳየው አንድ እውነታ ብቻ ነው። የቀጣናው ጂኦፖለቲካዊ ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን። ሳውዲ አረቢያ በቀይ ባህር ላይ ያላትን ተጽዕኖ ለማስከበር ኢትዮጵያ የማይታለፍ ቁልፍ መሆኑን በሚገባ ተረድታለች። የአስመራውን ጉብኝት ተከትሎ ወደ አዲስ አበባ መምጣት ደግሞ ሳውዲ በሁለቱ ጎረቤታማ ሀገራት መካከል ያለውን ውጥረት ለማርገብ ወይም አዲስ የጋራ ስምምነት ለመፍጠር እየጣረች መሆኑን ይጠቁማል። ኢትዮጵያ በአሁኑ ወቅት የባህር በር ጥያቄዋን በጽኑ ይዛለች። ቀይ ባህርን የሚመለከት ማንኛውም ድርድር ደግሞ ያለ ኢትዮጵያ ተሳትፎ ግቡን ሊመታ አይችልም። ሳውዲ አረቢያ ከአዲስ አበባ ጋር የምታደርገው ተከታታይ ግንኙነት የኢትዮጵያን ቀጣናዊ ሀያልነት እውቅና መስጠቷን ያሳያል። ታዲያ እዚህ ሁሉ ውስጥ የሳውዲ ሚና ምንድነው? በኢትዮጵያና በኤርትራ መካከል ያለው ግንኙነትስ ማለስለስ ወይንስ በቀይ ባህር ዙሪያ የሚመሰረተው ጥምረት የኢትዮጵያን ጥቅም እንዲያካትት መነጋገር? ምንም ይሁን ምን ኢትዮጵያ የሉዓላዊነትና የኢኮኖሚ ጥቅሟን አሳልፋ እንደማትሰጥ ለዓለም አሳውቃለች። የዶክተር ጌዲዮን ጢሞቴዎስ ዲፕሎማሲያዊ ጥንካሬ እዚህ ላይ ይፈተናል። የአፍሪካ ቀንድ ትኩሳት ገና የሚቀጥል ይመስላል። ሳውዲ አረቢያ ለቀጣናው ሰላም በቁርጠኝነት ተነስታለች ወይስ የራሷን ስልታዊ ጥቅም ለማስከበር? አዲስ አበባስ የባህር በር ጥያቄዋን በዚህ ዲፕሎማሲያዊ አጋጣሚ እንዴት ትገፋበታለች? የምናየው ይሆናል። ኢትዮጵያ በአንድ በኩል ከውጭ ጠላቶቿ ጋር ተዘግቶብን አንኖርም በሚል የቀይ ባህር ህልሟን እያረጋገጠች ባለችበት በዚህ ወሳኝ ወቅት ከውስጥ የሚሰሙ ድምጾች የሀገሪቱን ሉዓላዊነት ጥያቄ ውስጥ እየከተቱት ይገኛሉ። የትግራይ ጊዜያዊ አስተዳደር በግዛቴ ላይ መከላከያ እንዲንቀሳቀስ አልፈቅድም ሲል፣ በፌዴራል መንግስቱ በኩል ደግሞ መከላከያ ለማንም ፍቃድ አይጠይቅም የሚል ጠንከር ያለ ምላሽ ሰጥቷል። በትግራይ ሰላምና ጸጥታ ቢሮ በኩል የወጣው ትጥቃን ፈታምና ጸረ ድሮን ታጥቀናል የሚለው መግለጫ ሀገሪ
ሀገሪቱን ወዴት እየመራት ነው ያለው? የጊዜው አስተዳደሩ ጀነራል ታደሰ ወረደ መከላከያ ሰራዊት ወደ ትግራይ ገብቶ እንዲንቀሳቀስ ፍቃድ አልሰጠሁም ማለታቸውን በብዙዎች ዘንድ አስገራሚ ሆኖ ተቆጥሯል። ለዚህ ምላሽ የሰጡት አምባሳደር ሱሌይማን ደደፎ ጉዳዩን ወደ ህጋዊ መስመር መልሰውታል። አምባሳደሩ እንዳሉት የኢትዮጵያ መከላከያ ሰራዊት በሀገሪቱ የትኛውም ክፍል ለመንቀሳቀስ የማንንም ፍቃድ አይጠይቅም። አዎ ኢትዮጵያ አንዲት ሀገር ናት። አንዲት ሰራዊትና አንድ የጋራ ሉዓላዊነት አላት። አዎ ኢትዮጵያ አንዲት ሀገር ናት። አንድ ሰራዊትና አንድ የጋራ ሉዓላዊነት አላት። የፕሪቶሪያው ስምምነት የሰላም በር ቢሆንም የሀገሪቱን ሰራዊት እንቅስቃሴ መገደብ ግን ከስምምነቱም ሆነ ከሀገሪቱ ህልውና ጋር የሚጋጭ አደገኛ አዝማሚያ መሆኑን ታዛቢዎች እየገለጹ ይገኛሉ። የባሰ ስጋት የፈጠረው ግን የትግራይ ሰላምና ጸጥታ ቢሮ መግለጫ ነው። ወልቃይት ሳይመለስ ትጥቅ አንፈታም የሚለው ቅድመ ሁኔታና ጸረ ድሮን መሳሪያዎች ታጥቀናል የሚለው ይፋዊ መግለጫ የሰላሙን ሂደት ጥያቄ ውስጥ ጥሎታል። ኢትዮጵያ በውጭ ጠላቶቿ በኩል ድሮንና ክትትል እየተደረገባት ባለበት በዚህ ወቅት በሀገር ውስጥ ያለው ኃይል ራሴን እከላከላለሁ በሚል ጦር መሳለቁ ለታሪካዊ ጠላቶቻችን የደስታ ዜና ነው። ነገር ግን መዘንጋት የሌለበት ሀቅ የኢትዮጵያ ሰላም የሚረጋገጠው በቡድን ትጥቅ ሳይሆን በሀገር መከላከያ ሰራዊት የበላይነት ብቻ መሆኑ ነው። የኢትዮጵያ ጥቅምና ሉዓላዊነት ከማንኛውም የፖለቲካ ፍላጎት በላይ መሆን አለበት። ትናንት በሐዋሳ ተዘግቶብን አንኖርም ብሎ የዛተው ጀግናው የንጋት ኮማንዶ የውጭን ጠላት ለመመከት የውስጥ ሰላም የግድ ያስፈልገዋል። በትግራይ ያለው ውጥረት በንግግርና በህግ አግባብ ካልተፈታ የሀገሪቱን ቀጣይ ጉዞ እንቅፋት መሆኑ አይቀሬ ነው። በሌላ መረጃ በሀገራችን ኢትዮጵያ ዙሪያ የሚሰሙ መረጃዎች እጅግ አስደንጋጭ እየሆኑ መጥተዋል። እያንዳንዱ ኢትዮጵያ ሊያውቀው የሚገባ ትልቅ የደህንነት ስጋትም ደቅነዋል። ታዋቂው ጋዜጠኛ ማርቲን ፕላውንት ይፋ ባደረገው መረጃ መሰረት ፋኖ፣ ህወሓት፣ ኦነግ ሸኔና የሱዳን ጀነራል አልቡርሃን ኃይሎች በጋራ መምከራቸው ተሰምቷል። ለዘመናት እርስ በእርስ ሲጠፋፉ የነበሩ ኃይሎች ዛሬ በአንድ ጠረጴዛ ዙሪያ መገናኘታቸው ለኢትዮጵያ ምን ትርጉም አለው? ይህስ የጠላት ወዳጅ ነው በሚል ስሌት ሀገርን የማፍረስ ሴራ አካል ይሆን? ጋዜጠኛ ማርቲን ፕላውንት እንደዘገበው ከሆነ እነዚህ አራት የተለያዩ አጀንዳ ያላቸው ኃይሎች በሱዳን ምድር ተገናኝተው የጋራ ግንባር ለመፍጠር ተወያይተዋል። ከዚህ ቀደም ዘ ኢኮኖሚስት መጽሔት በሱዳን በኩል የሚደረጉ እንቅስቃሴዎች መጠቆሙ ይታወሳል። እዚህ ላይ ልብ ልንለው የሚገባው ትልቁ ነጥብ ቢኖር እነዚህ ኃይሎች ርዕዮተ ዓለማቸውም ሆነ የቆሙላት ዓላማ ፍጹም የተራራቀ ቢሆንም አሁን ግን የኢትዮጵያ መንግስት መጣል በሚል አንድ የጋራ ግብ ተሰልፈዋል። ጀነራል አልቡርሃን ለምን የኢትዮጵያን አማጽያን ይደግፋሉ? መልሱ ገጽ ነው። ሱዳን ከኢትዮጵያ ጋር ያላት የድንበር ውዝግብና የታላቁ የህዳሴ ግድብ ጉዳይ ሁሌም ቢሆን ለሱዳን ጀነራሎች መጠቀሚያ ሆኖ ቆይቷል። አሁን ደግሞ የኢትዮጵያ ጦርነት እያዳከመችው የሚገኘው አልቡርሃን የኢትዮጵያ አማጽያን በማስታጠቅና መሸሸጊያ በመስጠት ኢትዮጵያ ውስጥ አለመረጋጋት እንዲፈጠር ይፈልጋሉ። ጀነራል ሄሚቲ በቅርቡ የህወሓት ታጣቂዎች ከአልቡርሃን ጎን ቆመው እየተዋጉ ነው ብለው መወንጀላቸው ሴራው ምን ያህል የጠለቀ መሆኑን ማሳያ ነው። የኢትዮጵያ ብሔራዊ ጥቅም ከሁሉም በላይ ነው። ይህ መረጃ የሚያሳየን አንድ ትልቅ እውነት አለ። የሀገር የውስጥ ልዩነቶች ለባንዳን ኃይሎችና ለታሪካዊ ጠላቶች በር የሚከፍቱ መሆናቸው ነው። ኢትዮጵያን በውስጥ ጉዳዮች ብንጣላም የሀገር ሉዓላዊነት አሳልፎ ለመስጠት ከሚንቀሳቀሱ ኃይሎች ጋር አብሮ መቆም የታሪክ ተጠያቂነትን ያስከትላል። ስለዚህ ጉዳይ የእናንተ አስተያየት ምንድን ነው? ማርቲን ፕላውንት የዘገበው መረጃ ምን ያህል ሚዛናዊ ነው ብላችሁ ታስባላችሁ? ሀሳባችሁን በኮሜንት መስጫ ላይ ያስፈሩልን። ለቻናላችን አዲስ ሲሆናችሁ ሰብስክራይብ ማድረጋችሁን አትርሱ።